ብራመድማ እግዚአብሔር ሊያስራምደኝም ይችላል። በጣም ስትጸልይ ለእግዚአብሔር ሁሉ ጊዜ የምትለምኙው ነገር ምንድነው? ግን የእግዚአብሔር ፍቃድ እሱ ባይሆን ትቀበያለሽ? ጠብቀዋለሁ እንጂ አቁመኝም ብዬ አልተውም። ለምን ያህል ጊዜ ነው የምትጠብቂው? እኔ እግዚአብሔር እኔ ጋር እስከሚመጣ ድረስ እስከምሞትም ጠብቀዋል። እና መጠብቃለሁ እንበለው መቼ እንደሚጠቅም የሚያውቀው እግዚአብሔር አንተና እኔ አናውቀው። ለምዶና ልንገርህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 አንብበል። እስቲ መጽሐፍ ቅዱስ አምጪልኝ። ከዚህም በኋላ በአይሁድ በዓል እንዲህ ሆነ፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች። በምንድን ነው እግዚአብሔርን የምታመሰግኙ? በመዝሙር ነው እኔ ማመሰግነው። እስቲ ዘምሪልኝ። ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለላ ዘኔ። ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለላ ዘኔ። ነይ ሶልያና ደሳስደሽ ደመና ነይ አዘኝቱ እመትትና። ደግፊኝ እናቴ ኒማረኝ ውለቴ አቅርቢኝ ከፊቱ። የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። እግዚአብሔርን በዝምታ ጠብቁ። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። ባዘን ተከብቤ ሰላም ርቆኛል፣ ወገን ዘመዶኜ እናቴ ከፍቶኛል። የሚያስናናኝ የለም አይዞሽ ባይ ከጎኔ። እማምላክ አብሼው እምባዬን ከዓይኔ። ይህን መዝሙር ስትዘምሪ በጣም ስሜታዊ ትሆኛለሽ። ለምንድን ነው? ያንቺን ህይወት ስለሚመለከት ነው። ትምህርት ትማሪያለሽ እንዴ? ሁላችሁም ይማርሽ በሏት፣ የቻላችሁትን ያክል ጸልዩላት። እግዚአብሔር ምን ይሳነዋል? ያቆማታል።